ሰላም ጤና ይስጥልኝ የሀገሬ ልጆች። በዛሬው የአፋን ኦሮሞ ትምህርታችን conjunctions and prepositions in አፋን ኦሮሞ እንግዲህ እነዚህ አያያዦችና መስተጻምሮች መስተዋደዶች ብለን የተማርናቸው በመደበኛ ትምህርት ቤት ውስጥ በአፋን ኦሮሞ ምን እንደሚመስሉ እናያለን። እንግዲህ በተከታታይ የተወሰኑትን እየወሰድን በአረፍተ ነገር ውስጥ እንዴት እንደምንጠቀምባቸው እናያለን። በዛሬው ትምህርታችን ግን እነዚህን አያያዦችና መስተጻምሮች መስተዋደዶች ሊስታቸውንና ትርጉማቸውን እንደዚሁም በአፋን ኦሮሞ ቁቤ እንዴት እንደሚጻፉ እንዴት እንደሚነበቡ እናያለን። ወደዛለን conjunctions and prepositions in አፋን ኦሮሞ ዋኤ እንግዲህ የመጀመሪያው የምናየው ዋኤ ነው። ዋኤ ስለ about ማለት ነው። ዋኤ ሰበብኒሳ ምክንያቱም ማለት ነው። because ሰበብኒሳ because ማሊፊ ይሄም እንደዚሁ because ምክንያቱም ማለት ነው። እንግዲህ ማሊፍ ምን ማለት ነው? ማሊፊ ሲሆን ለምንድነው ለምን ቢባል ብላችሁ ማውራት ስትፈልጉ ይሄንንም እንደ ምክንያቱም because መጠቀም ትችላላችሁ ማለት ነው። ፊ እና ማለት ነው። ፊ እና በእንግሊዝኛው end የሚለውን ይተካል። ቲ ይሄም እንደ end ነው የሚያገለግለው ግን end ዜን አለው። ምንድነው ከፊ የሚለየው? ይሄ ሁለት ተከታታይ ድርጊቶችን ለማያያዝ ነው የሚጠቅመን። በአረፍተ ነገር ስንመለከት እናየዋለን። አን በ ወይም ባይ ማለት ነው። እንግዲህ አልፎ አልፎ በ ወይም ባይ የሚለውን ትርጉም እንዲይዝ የምንጠቀምበት እንደ ሰፊክስ ነው ሆኖ የሚያገለግለው እንደ መጨረሻ ቅጥያ ማለት ነው። ከናፉ ይሄ ስለዚህ therefore so የሚለውን ነው የሚተካው። ደበለቴስ ደበለታኒስ ማለትም ይቻላል። በተጨማሪም in addition to የሚለውን ነው የሚያመለክተው። ደበለቴስ ደበለታኒስ ወጂን ወሊን ፋና ይሄ ደግሞ ጋር with ማለት ነው። ብዙ ናቸው። ዱራ በፊት before ማለት ነው። ቦዳ ቦዴ ይሄ ደግሞ በኋላ after ማለት ነው። ከሁለት አንዱ መጠቀም ይቻላል። ቦዳ ቦዴ ሁለቱም ይቻላል። ኤርጋ ቦዳ ኤርጋ ቦዴ ከበኋላ ይሄም after ሆኖ ከበኋላ አለው። ኤርጋ እንግዲህ ሲንስ ነው ከ የሚለው የሚያሳየን። ኤርጋ ከወዲህ ኤርጋ ቦዳ ከሆነ ከበኋላ እንግዲህ በመሃል የሚጠቀስ ነገር አለ። እንዲህ ከሆነ በኋላ በምሳሌ እናየዋለን። ኤርጋ ሲንስ ማለት ነው በእንግሊዝኛው it shows point of time እና ኤርጋን ተከትለው የሚመጡ ግሶች ጂቱ ወይም simple past እንደሆኑ important preposition ማነው clauses in አፋን ኦሮሞ በሚለው ትምህርታችን ስር ከተመለከትናቸው prepositions አንዱ ነው ኤርጋ። መሌ ከውጭ without except የሚለውን ነው የሚተካልን። ይሄ እንግዲህ negation in አፋን ኦሮሞ በሚለው ትምህርታችን ውስጥ ከተመለከትናቸው ኔጌቲቭ አፋን ኦሮሞ words ውስጥ አንዱ ነው። እሱን ኦዲዮ ቪዲዮ መከለስ ትችላላችሁ እንዴት እንደተጠቀምንበት። ኤፍ እንግዲህ ሰፊክስ ነው ከቃል ላይ እናገኘው። ኤፍ ያው ፍ ብላችሁ ነው የምታነቡት ሰፊክስ ስለሚሆን ለ ማለት ነው። ለ ማለት ነው። ፎር ያው በእንግሊዝኛው ፎር የሚለውን ይተካል። ዱባ ኋላ ቢሃይንድ ማለት ነው። ዱባ ጀላ ከስር አንደር ማለት ነው። ጀላ ከስር ገጀላ ከስር ይሄም ከስር ነው ቢኒዝ ማለት ነው። ገጀላ ቢኒዝ ጉባ በላይ ነው። ይሄ above የሚለውን ይተካል በእንግሊዝኛ። ገረራ ይሄም እንደዚሁ ከላይ ኦቨር ማለት ነው። ትንሽ የትርጉም ልዩነት ይኖራቸዋል። እነዚህ እንግዲህ ፖዚሽን የሚያመለክቱ conjunctions and prepositions ናቸው። ኢራ
ይሄም እንደዚሁ ላይ ማለት ነው፣ ኦን ማለት ነው በእንግሊዝኛው። ኢራ ይሄ ሲረዝም ኢራ ሲሆን ከፍሮም ማለት ነው። በአረፍተ ነገር ስናያቸው ግልጽ ይሆንላችኋል። እያንዳንዱ እናያቸዋለን። ቢራ ጪና አጠገብ ኒር ማለት ነው። ይሄ ቢራ ጪና። አሞ ኢሞ ይሄ ደግሞ ደግሞ የምንለው አገላለጽ ነው። በአረፍተ ነገር ስናይ የበለጠ ግልጽ ይሆንላችኋል። ሀተው መሌ ሀተዩ መሌ ተው መሌ እንግዲህ ቢሆንም ቅሉ ቢሆንም ኢብን ዞው ማለት ነው። ይሄ ከን ማለት ነው። እንግዲህ በእንግሊዝኛው ኦፍ ወይም ደግሞ አፖስትሮፍ ሳይን ይሄን እንግዲህ ፖሴሽን ለማሳየት ልንጠቀምበት እንችላለን በእንግሊዝኛ። ግን በአፋን ኦሮሞ እንግዲህ አፖስትሮፍ ሳይን ያው በከን ሊተካ እንደሚችል መለቶ ሁዳ ወይም ሰገሌ ሁዳን ስንነጋገር ተነጋግረን ነበር ወይ አይተን ነበር። እንግዲህ ከን ማለት ነው በአፋን ኦሮሞ። አለ ውጭ አውት ማለት ነው። ሃንገ most of the time እንጠቀመው ሃንገ የሚለውን ነው። ሃገ ሃማ እስከ የሚለውን ነው የሚተካው። አንቲል እንግዲህ ይሄንንም ተመልክተነዋል። important clauses in አፋን ኦሮሞ and important prepositions to construct important clauses in አፋን ኦሮሞ በሚለው ትምህርታችን ውስጥ አንዱ የተመለከትነው ሃንገ የሚለውን ቃል ነው። እንግዲህ ቨርብ ፎርሞች አሉት፣ እሱን ተከትለው የሚመጡ እሱን አይተናል። ኦዲዮ ቪዲዮ አዘጋጅቼላችኋለሁ፣ መጽሐፍ ላይም አለ። እዚህም ደግሞ እንደ conjunctions and prepositions በሚለው ስርም እያየነው እንገኛለን። ኡቱ፣ ኦሶ፣ ኦቶ፣ ኦዶ፣ ዮ እነዚህ ሁሉ እንግዲህ ከሆነ ቢሆን የሚለውን ቃል የሚተኩ ናቸው። ኢፍ ማለት ነው እንግዲህ ኮንዲሽናል ሲን አፋን ኦሮሞ በሚለው ትምህርታችን ስር ኡቱ፣ ኦሶ እና ዮን ተመልክተናቸዋል። እንግዲህ ከነሱ ጋር ተያያዥነት ያላቸው ዳይሌክቲካል ቫሪዬሽን ያላቸው ሌሎች ቃላት ሊኖሩ እንደሚችሉ ጠቅሼላችሁ ነበር። እንግዲህ ከነሱ መካከል እዚህ ኦቶ የሚለው ተጠቅሷል። ኢፍ ማለት ነው ዞሮ ዞሮ። ኢቲአኔ በመቀጠል ማለት ነው። ኔክስት ቱ ኢቲአኔ ኔክስት ቱ ጊዱ መካከል ማለት ነው። ቢትዊን የሚለውን ይይዛል። ኬስ ውስጥ ማለት ነው። ኢን በእንግሊዝኛ ኬሰት ወደ ውስጥ ማለት ነው። ይሄ ኢንቱ በእንግሊዝኛ። አካ አኩመም ይባላል። እንደ አስ ላይክ የሚለውን በእንግሊዝኛ። ገሩ እንግዲህ ነገር ግን በት በእንግሊዝኛ። ሞ ይሄ ሳፊክስ ነው ወይስ እንደማለት ነው። ኦር ነው ግን በጥያቄ ውስጥ ነው የምንጠቀምበት። በአረፍተ ነገር ስንጠቀም አሳያችኋለሁ ልዩነቱን። ዮኪን ዮካንም ይባላል ወይም ኦር የሚለውን ይሄ ነው በስቴትመንት ውስጥ የምንጠቀምበት ማለት ነው። ሶ ሊስታቸውን አየን። ከዚህ በኋላ የምናደርገው ምንድነው እያንዳንዳቸውን በአረፍተ ነገር ውስጥ እንዴት እንደምንጠቀምባቸው እናያቸዋለን ማለት ነው። የዛሬውን ትምህርታችን በዚህ ጨርሰናል። በሌላ ትምህርት እስከምንገናኝ ነጋቲን አፍቱራ